እኛውንና በሰላማዊ መንገድ ነው መነጋገር የምንፈልገው። እባክህ ኃላፊያቸው ነው። አንተ ተደርበ መናገሩ ምን አስፈለገ? ብሬክስ አስረድቶታል። በቃ አንድ ጊዜ ለየመን ብራዘር አንድ መልሰ ጻፍልኝ የማይሰጠው እንኳን እሺ። አሁን ሰው ስለማገናኝ ተረጋጋሽ። አንተም መጥፎ ነገር አትናገር፣ እኛ መጥፎ ነገር መናገር አንፈልግም። እኛ አሁን እህታችንን ነው የምንፈልግ። እባካችሁ በሰላማዊ መንገድ ቀስ ብለን ተረጋግተን እናውራና እናንተም ወንድሞቼ እዛ የመኒው ጋር ያላችሁ ማለት ነው በተረጋጋ መንፈስ ነው እስከማስገባት ድረስ አውራቸው። ሄሎ ሄሎ እና ከሄደት ካለኝ ከእናንተ በካምታሩት እኛ ቅድሚያ እንቀታለን። ወላሂ ነው የምልህ፣ በሃይማኖት ነው የምልህ። ውሸት ላካብር ወይ እንዳንተ ፎር ለቅም አይደለም። ትክክለኛ ከቤት ካለኝ ከእናንተኛ እንሞታለን። تسمعني؟ قاعدين نسمعك. ايوه يا جهاد. ايوه اسمعك يا جهاد. يا اخي كلمنا كلام رجال، لا تدخل حبشي طلعهم. صوتك يتقطع. صوتك يتقطع. اوكي. ما هو من الخرشة، غيرها مكان. ولا يا محمد ما معك شبكة. صوتك ينقطع. اطلع شبكة بيقطع صوتك شبكة. ኦኬ ወጣ ብሬክስ። በነገራችን ላይ አንድ የመኒ ሰው እንትን አድርጎ ለሀበሻ ይሄ አሁን የገባው ልጁን አውቀዋለሁ። ሰይጣን ያው ብሏል። እኔም ደውለው ነግረውኛል። ይሄኛው ልጅ አትቸው ነው እዚህ ለማስገባት አውቀው ነው እዚህ እንደሚገባ ስላወቀ ነው መተው እንትን ያሉት። አሁን ይሄኛው ልጅ እዚህ ገዝተም የገባውን አውቀውታል። ለማስጠቆር ነው ስሙን የጠሩት። ኦኬ እዚህ ጋር ቁጥር የላኩ አሉ ወንድሜ ከፈለክ ማለት ነው። ሰውየው ይሄው ቮይስ አድርጓል። ይሄ የመኒው የሚባለው ሰውዬ እና ይሄው ስማ። ለማን ነው ቮይስ ያደረገው? በዚህ በስራ ስልክ ይሄው ስማ። والموجود في اي مكان فرشاه على سبه خلي اخوه حقي يجي في اي مكان ጆከር አንድ ድምፅ ላሰማ። አንድ መረጃ የሚሰጥ ሰው አለ። حتى تكلم بالعربي ما في مشكله እንዴ موجود الرجال ግን እኔ ማለት በአንድ ጊዜ በአማርኛ ተናገር ወንድሜ፣ በአማርኛ ሁሉም እንዲቀው። በደንብ አይሰማም። ሙኒት እዚህም ማስገባውን ሰው እንዳታስወጡት አሁን እንዳታስወጡት አሁን ያስገባሁት። እሺ አንድ ጊዜ ሚውት አድርጉት። ማሜ ገባ። ኦኬ ቆይ አንዴ። እሺ ሚውት አድርጉ ሙኒት አንድ ጊዜ። እንደው ሀበሻ በራሳችሁ ሰው ግን እንደሸቀላችሁ መቼ ድረስ ነው? ማነው ከጎኑ ታውቀዋለህ አንተ? አህመድ አንድ ነገር አህመድ ከታች ላይ እንደምትሰማኝ በእርግጠኝነት ነው። አህመድ በማያገባ አትግባ፣ ጽልቅ አትበል። አህመድ አያገባም። ስነ ስርዓት ይስ እኔ ያናገርኩት
የመኒው ጋር ያለው የመኒውን እንዳይናገር አድርጎ ማይኩን እኮ ተቀብሎ ሌላ ጸብ እኮ ፈጠረ። ሀበሻው መጥቶ እዛ ኢትዮጵያ እዛ ድንበር ያለው ነው። ዝም በል ይሄ ልጅ ያለው ድንበር ይሄ ልጅ ነው ሙሉ መረጃ የሰጠን እስከነሱ ኃላፊዎቹ ለአንተም የሰጠውን ቁጥር ሁሉን ነገር ይሄ ነው ያመጣው። ያውቃቸዋል። አናግረው በቃ አሁን ልንገርህ ማለት ነው አህመድ፣ ስነ ስርዓት ያዝ። በማያገባህ ነገር አትግባ እያልኩ ነው አህመድ። በማያገባህ ነገር አትግባ። አንተ ልትረጉምልኝ ነው ለኔ? አህመድ ስነ ስርዓት ያዝ፣ አትለፍልፍ። በማያገባህ አትግባ፣ አለቀ። የመኒውን ግባ ጀሂም ነው የፈለኩት እኔ። ጀሂም ጋራው ብቻ ነው መነጋገር የምፈልገው፣ አለቀ። ልጅቷ ያለችው ከሶሽ መሬቱ የራሱ ምን አገባህ አንተ? እኔ ምንም ልናገር አልችልም። በማያገባ አትግባ እያልኩ ነው። ወንድሜ ሰምተህ እንደሆነ ግን ሰውየው ብሬክስ ሲያወራው ምን ብሏል መሰለ? ደቂቃ ፊ እንደነ ሙሽኪላ ብሏል። ሰምተኸዋል? ብሬክስ ይሄ ልጅ ነው ለኔ ጆከር እዚህ ላይ አንድ ነገር ልናገር። ጀሂምን አናግሬዋለሁ እዚህ መጥቶ ታላስ እኔ እንዳያቸው ብቻ ነበር የፈለኩት። እሱ እዚህ ጋር ሚወት አድርጎም ዝም ቢል በውስጥ ነግሬያለሁ ለአንተ ጆከር፣ ተግባር ላይ እያደረገ ነው እዛ ጋር ማለት ነው። ግን አንተ አህመድ ስነ ስርዓት አድርግ እያልኩ ነው። እሺ ሀበሻው አሁን ምን ፈልጎ ነው እሱ ጋር ሄዶ ማይኩን ተቀብሎ እንዳይናገር ያደረገው? ምን ይመለከተዋል? ማን ጠርቶት ነው አሁን ሀበሻው? በቃ እኔ ላለመናገር ፈልጌ ነበረ። ድምጽ የለ ይኸው በቃ ይስሙት። አቀኛለህ አቀሃለሁ። ስራ ስርዓት ያዝ ብያለሁ። አለቀ በቃ። እናንተ ይኸውልህ አህመድ አላርፍም ካለ ከነ ቤተሰቦቹ ትነግረናለህ። ኖ ችግር የለውም። ጀሂን ስላለ አዳም ክሊር እያደረጋችሁልን ለኛም ሰኢድ። ይሄ ነገር በጣም ነው እሱ አህመድ ብሎ የሚያወራው ሰውየው ጋር ያለውን ሰውዬ ነው ወይስ በዚህ ጋር ኢንፎርሜሽን የሰጠውን ሰው ነው? ቆይ ይኸውልሽ ሙኒት አንድ ጊዜ ጆከር አንድ ጊዜ ከየመኒው ጋር ያለ ሰውዬ ነው ሙኒት። እሱ ይበል እስኪ አንዴ ቆይ አንተ እሱ ይንገረን። ላኢላሃ ኢላላህ ምኑ ነው የሚነግረን? እየተናገረ እኮ ነው ብሬክስ። እኔ የምለው ገብቶሃል? ሰውየው አህመድ ብሎ የሚናገረው አሁን ከየመኒው ጋር ያለውን ነው ወይስ እዚህ ጋር ኢንፎርሜሽን የሰጠውን ነው? ኧረ አይደለም፣ የመኒው ጋር ማይክ ተቀብሎ የመኒውን እንዳይናገር ያደረገው ነው ሙኒት። ይሄኛው አሁን ያስገባሁት ልጅ እዛው እየተነጋገሩ ይተዋወቃሉ። ድንበር ላይ ያለ ነው ይሄ፣ እዛው አካባቢ ናቸው። ይሄ ነው ልጁን የመኒውን ኃላፊውን ያመጣው ለእኔ የሰጠኝ። ሌላ መረጃ ለአሞራው ሁሉ የሰጠሁት እኔ ነኝ፣ እሱ ነው የሰጠኝ። ስለዚህ ማይኩን የመኒው በስነ ስርዓት አናገረው። ብሬክስ ካናገረው በኋላ ሚውት አድርጎ ቆየ። ሀበሾቹ የያዙት እዛ ጋር እንዳይናገር ወጥቶ ኃላፊነትን እንዳይወስድ እኛን ወደ ስድብ ገባ ተቀብሎ ስልኩን። አሁን ይሄኛው ልጅ ስለሚያውቀው ስነ ስርዓት ካላደረክ እኔ የማደርገውን አደርጋለሁ እኔ አውቃለሁ እያለው ነው። እኛ አሁን የምናደርገው ሩቅ ሀገር ነው ያለ ነው። ምንም የምናደርገው ነገር ሁላቸውም እነሱ እዛው ላይ ነው ያሉት፣ ይተዋወቃሉ። ሌሎቻችሁ ምናልባት እኛ ከወሬ የዘለለ ምንም የምናደርገው ነገር የለም። ለሷ የሚረዷት እነዚህ እዛ ያሉ የኛ ልጆች ናቸው። እነዚህ አሁን ገብቶ የነበረው ኩብራ የሚባለው ያውቀዋል፣ የኛ ልጅ ነው። ይሄም የኛ ልጅ ነው። ስለዚህ አንስቶ የመኒው በስነ ስርዓት ሊያወራ ነበር፣ ሊናገር ነበር። ስልኩን አስተካክሎ ነው የመጣ። ሊገባን መባልን ስለሰማ ሀበሻው ሩጦ መጥቶ ካፉ ላይ ነጠቀው። ለምን? ልጅቷ እንድትወጣ ስለማይፈልጉ። የላካቸው ይሄኛው ነው። ማሜ ሚውት ነህ። የምትናገረው ነገር ካለ ተናገርና መልሶ የሚገባ ከሆነ ስለሆነ ማለት ነው። ልክ ቀን ላይ እንደተናገርኩት ጆከር ቀን ላይ እንደተናገርኩት ነገር ነው። ቀን ላይ እንደነገርኩ ምንድነው ያልኩ? እኔ በጎኔኛው ስደውለ ሌሎቹ በቀሱ ቆርጦ ተነስቶ ሂዶ ሆሹን ሊያወጣ ሲነሳ ማለት ነው ኖ እንደዚህ አይደለም፣ በዚህ ጠሪቅ ነው፣ በዚህ ነው እያሉ በመሃል እየገቡብኝ ነው። ልክ እንዳሁኑ ማለት ነው። ገብቶሃል አይደለ? እንጂ እስካሁን ጀሂማ ያቆያትም ነበር። ጀሂም እስካሁን አያቆይም ነበር። ታውቀዋለህ? ያቀኛል፣ አውቀዋለሁ። ምንም ችግር የለውም። በቃ እንኳን መተዋወቃችን ያለበትንም እንተዋወቃለን። ምንም ችግር የለውም። ግን ይሄ ነገር በማያገባው ነገር አትግባ ብየዋለሁኝ። ካልሆነ ግን ደግሞ ያው አውቀዋለሁ፣ ያውቀኛል፣ ችግር የለውም። አሁን ጆይን በልበል አልሙኒየም
ከጆከር ሆሽ አዳምጠኝ ከጆከር ሆሽ ወይ ከሰይድ ሆሽ ይሄ ነገር ተሰራ ሲባል በአረቦች ላይ እየሰማ ሊሆን ይችላል በጣም ነውር ነው በቃ ልንገርህ ይሄ ነገር አሁን በሱ ነገር ስለተሰራ በጆሄም ማንም ደፍሮት ስለማያቅ ይሄ ነገር ስለተደረገ ወዶ ገዶ ያወጣታል ግን እሳ እነዚህ አሽቃባጭ ናቸው እና ደም መክረው ነበር አህመድ አይደለም አንተ እና ደምም ራሱ መክረው ነበር በውስጥ እናወራለን አንተና እሺ ለማንኛውም እሱን እኛም በውስጥ እንነጋገራለን አሁን ጉዳዩ ከኛ ከሚዲያ አልፎ እዛው ድንበር ላይ ባሉ ሰዎች ደርሷል ሌሎቻችን እኛ ብናፈርጠው ብናወጣው ፎቶን ብንለጥፍ ምንም ቢሆን ልጅቱ ዛፎች ላይ ነው ያለችው ማውጣት የሚችሉት እነሱ ብቻ ናቸው መነጋገር አለባቸው አንድ ነገር ልንገር ጆከር እኔ ወርታ ዝቅን ታረጋይ አንድ ነገር ልንገር ባላህ እምላለሁኝ ጆሄም ከፈለገ በ5 ደቂቃ ውስጥ እንደሚያወጣ ነው اذا كنت تسمعني جوهيم انا اتكلم عليك لو كان تشتي بيدك العمر لا فقط በቃ ውጣና እኔና አንተ እንደዋወላል በውስጥ እየሰማችሁ ነው ብሬክስ አያሪን የሚፈጠረው እንደዚህ አይነት ንግግር መሬት ላይ ጠብ የሚል ንግግር በቃ የዚህ ምንም ወሬ ሳያበዛ እሱ ነው ያመጣው እሱ ነው ዛሬ ያገናኘኝ ሁሉንም መስመር ያገናኘኝ እሱ ነው እሱን ሳይሆን የዚህን ትልቅ ወንድሙን ራሱ ለሰይድ ስልኩን ሰጥቼዋለሁ አገናኝቶናል እኛ እዚህ አካባቢ እኛ መሬት ላይ ከሆነ በእነሱ እጅ ይሄ ተደረገው አሁን አወጣታለሁ ነው ያለው ገስት ላይ ልምጣ ለያለም መጣ ሲመጣ እንዳየው በክብር ያዳመጠ ነው መጨረሻ ላይ ሚዩት አድርገው ሀበሾቹ ያደረጉትን አደረጉ ማይኩን ተቀብሎ መጣ ነገሩ እንዲበላሽ እኛ ጋር ስድብ ነው የጀመረ ከሱ ጋር ተሰዳድበ ምንም ይሄኛው ልጅ እዛ ነው ያለው ተናገረው አይደል ይሄ ሲመጣ እሱ ዘሎ ወጣ አሁን ማድረግ ያለብን ምንድነው እነሱ ማናገርና እዛ ያለው ልጆቹ እርስ በርሳቸው አሁን ስለተገናኙ ስለተዋወቁ ግልጽ የሆነ ነገር ነው የመኒውን ይዘውታል ምንም የሚያመጡት ጉዳይ የለም ይሰጣሉ አይሰጡም እርስ በርሳቸው እዛ ራሳቸው የራሳቸው ስራ ስለሚበላሽባቸው ከዚህ ውጭኛ እዚህ ብንለፈልፍ ቲክታክ ከፍተን በዚህ ብን አሁን ኃላፊው መጥቷል የሆሹ የመሬቱ ባለቤት መጥቷል ሌላኛ ወተን የምንዋራው ነገር ይሄ 38 ምንም ጥቅም አይኖረው ማበረታታ ያለብ በውስጥ መስራት ያለብን መስራት ነው ከዚህ በኋላ ቻው እኔ ወጥቻለሁ መሲ አሞራ ክዱል በቃና አዳሩ እኔ አንዴ ልናገር አሞራ ሳሪ አንዴ በትልቁ አርጊኝ ጽናሞ ያው ተخላይ ስልክ አላነሳም አይደል አሞራ አላነሳም ከንትን አምጥልኝ ከአራት ጊዜ ደውዬለታለሁ አራት ጊዜ አላነሳም ያው መቼስ ቤተሰብ ወይ እህት ወንድም ሞርና አሞራው ትግራይ ውስጥ ተወልደ ያደጉ ልጆች ናቸው እየቀውመርክ ያለው ባንዲት ሴት ያውም በህፃን ሴት ህፃናት ሀና ህፃናት እየተጫወትክ ያለው በአንዲት ሴት ነፍስ ነው ያንተ ቤተሰቦች ግን እመነን ሰላም አይኖሩም እመነን ነው ምልክ ማንንም አንተን ያንተ ቤተሰቦች ሰላም አይኖሩም ይሄንን ደግሞ እና አሞራው ኃላፊነት እንወስዳለን ብለዋል አንተ የምትቆምርባቸው ሴቶች አይኖሩም ከዚህ በኋላ እስካሁን ድረስ ተለምናችኋል ተጠርታችኋል የቆየ የ2 ዓመት እና የ3 ዓመት ጭንቅላት አምጥታችሁ ሰላም ለሆኑ ቤተሰቦች የግርሳ ድጋሚ በሐዘናቸው ላይ ሐዘን እንዲጨምሩ ትላንትና የሰራችሁት ድራማ ይበቃል ተخላይ ያአخለክ እኔ በምችለው ትግርኛ አልችልም ግን በምችለው ትግርኛ ልንገርክ ምናልባት ጭንቅላትህ ትግርኛ ብቻ የሚሰማ ከሆነ ማለት ነው ተخላይ ርዕስ ተሐሊካ ማለት ሀፍት ተሐሊካ ወይ አዶ ተሐሊካ እንደ አነክ ወይ ካዋል ትፈጠር ካወድ ትፈጠር ይፈልጥ ግን 50 ሐሲውሃ ዛቆል አዚያ ስደዳ
ገንዘብ ዋላ ተደሊኻስ ገንዘብ ህተተና ገንዘብ ንህበካ አይና የአኽለካ ሃና ጓል አንሽቴት እያ ህፃን ቆልዓ ለለዋ ሓራስ እያ ገና ሓደ ዓመት ለሞልኦ ህፃን ለለዋ ቆልዓ እያና ሰደዳ እንድህር ለተሰዳ ግን እመነና ፎቶሃ በሙሉ ዋላ ለልብ ሁሉም ሐጊዞምና ቤተሰብሃ ግን ዋጋ ከፋፍሉ እዮም እስሃ ሃና ብሄር ብላይ ሃይማኖት ጓል አንሽቴት እያ ና ዓለም አጓላት ልትወክል ያሃና ማለት እዩ ስለዚህ ኢነፊ አኽለካ ማለት እዩ ድህረ ህዝስ ያአኽለካ ብዙሃት ዋላ ደቅ ትግራይ ኮይኖም እሲ እስሃስ ሃይማኖት ለይልኻ በጣም ርካሽ አንተ እዛው አንተ ያለበት ቦታ ላይ ራሱ አንተ የወጣህበትን ማህበረሰብ ሴቶች እንኳን አፍነክ ይዘክ እየደፈራችሁ ምትኖሩ ናችሁ ተክላይ እመነኝ አሁን ይሄ በነገራችን ላይ ያሃና መጥፊያ ያሃና የጠፋችበት ምክንያት እዛ ያጎርካቸው ምስግን ሴቶች የነሱ ነፃ ማውጫ ልትሆን ትችላለች እና ይበቃሃል ተክላይ መተክ 43000 ሰው ቁጭ ብሎ እየጠበቀ ነው መተህ የምትነጋገር ከሆነ ትነጋገራለህ ማትነጋገር ከሆነ ሃና የቤተሰቦቿ ልጅ አይደለችም ከዚህ በኋላ የሁሉም ኢትዮጵያዊ ልጆች ናች ሁላችንም ነን ምን ጠይቅክ አንተ እዛች መሬት ላይ ራሱ አትኖርም ገንዘብ ፓወር እንዳለው አንተ አሳይተናል ይበልጥ ደግሞ እኛ እናሳይሃለን በቃ እኔ ምንም ማድረግ አልችልም ልደውል ነው ወደ ሀገር አንድ መልእክት ላስተላልፍለት ተክላይ ካብቲ ማለት ሒዘስ ካብሎ ማዓንቲ ለሚነካ ተረዲኻ ንዝመጽ ይኹን ሓላፍኻ ቀዲማ ነጊረካ እየ ዝኾነ ይኹን ንዝመጽሕ ነገር ሓላፍነት ንስኻን ጥራሕ ትወስደሎም ከም ትኽእል ማንም ሰብ ኣብ ናይ ስድራኻ ሓላፍነት ኣይወስድን ኤኒዌይ አንዴ ልደውልለትና ልጁ እዛ ያለው ሰራዊት የማን ኃላፊ እንዳለ እዛ ይነግረን አሞራው يا ابو احمد سلكي متوالنا ابو احمد من طيقوالن ويت مورا عندي مونيت للتاورك سلامتك اموراو የመሲ ዋትስአፕ ካለ የተክላይን ቁጥር ሰዎች ሊያናግሩት ስለሚፈልጉ እስኪ እንሞክር ላክላት ፕሊዝ ኦኬ እሺ እንታይ ደፍብለካ ደሊ ወደኒ ሓንቲ ከባቢ አላ ዝኾነ ቆልዓ አሎ ተክላይ ዝበሃል ቆልዓ ተረዲኻኒ አይ ቲንክ ኣብናትኩም ከባቢ አዘለምሰኒ ኣብዛ ጽናሕ ወይ ተዓድኽ ነግረካ እና አርመ ክንደይ ከም ዘሎ ናይመን አርመ ከም ዘላፍት ከባቢ ንሱን ወይ ድማ እንድሕር ብሓላፍት ማሕደር እንድሕር ተኮይናኻ ተሓላፊ ኣዘለኡ ወይ ኣዛዝ ናይቲ ኣርሚ ኢና ደይና ዘለና ሕጂ እታ ዓዲ ዳብራሃ ፅባሃ ትበሃል ተረዲኻኒ ኦኬ ትፈልጥ ኢኻ መን ኣርሚ ናይመን ኣርሚ እያ ዘለዉ 31 ሓላፊ ኣመን ይበሃል ዘነበ ሰላሊዓ ዘነበ ክፍላይ ምሽ በአርሚያት ማሕደር መር ሓላፊ ይብላን ማለት እዩ ሓሳብ ክፅሕፎሙ ምክንያቱም ቶም ስድራ ኣብኡ ስለ ዘለዉ ኣሕዋቱ ዋላ ኸማን ኣለዉ ኣይ ቲንክ ትፈልጦ ኢኻ ዝብል ግምት ኣለኒ ፅና ሓንሳብ ፎቶ ክለኸልካ ናይ ትወድሞ አንዴ እስኪ ተክላይ ስልክን ላኩልኝ ጋይስ አንዴ يحواتو من زبالو لو مسيدكا تخلاي ارغاونا በቴሌግራም ارغاوي زبالو لو አሞራው በኔ ቴሌግራም ልክላለሁ ኦኬ ሰምዕኻ ነዶ ተخلاي ارغاو ወይት እስኪ ተخلاي ارغاውን ዘርአይ ارغاውን ደቂ ارغاውዮም ተረዲኻ እንተን ቆልዕት ናክልቲዮም ፎቶ በሓደ ኮይኖም ተላዓሉ ወሉ ንሶም እዮም ዝኩሉ ዛቆል ዓዝያ ሒዞም ማልዕል ክልተ ወርሕ ዘለዎም ምስኦም እያ ሕዚ አንተ ወይ ብስነ ስርዓት ገይረ ነጊሩ ዝኾነ ብዝበፅሕ ነገር ንሱን ስድሩን ተሓተት ከም ዝኾኑ ተረዲኻ እንዶ ሕጀተን ሕና ክንገብሮ ዝግበአና እቲ ሓላፊ ናይቲ ኣርሚ ዘሎ ናይቲ ዓዲ ሒዝዋ ዘሎ እቲ ሓላፊ ከይዱን ቶም ስድሩ ይሓቶም ተረዲኻ ንብኣካል